ሰላም እንደምን አላችሁ? ዛሬ እንግዲህ ወደ ምንጭ እየሄድን ነው። ይሄው ስንት አይነት አዲስ አበባ ላይ 70 ደረጃ ተላላችሁ፣ እኛ ጋር እዚህ 40 ምንጭ ያለው ከ250 በላይ ደረጃ አለው። በጣም ደስ የሚል ነው። ይሄው ማስጎበኛችሁ ዛሬ እሱን ነው። ተከታተሉኝ። አሁን ይሄው ጓደኞቼም እንደምታያቸው ይሄው እየተከተሉኝ ነው። አያችሁት እንዴት እንደሚያምር? በስመ አብ ኢትዮ ያው አያችሁት? ያው ሰፈር አድርግላችሁ ቆይ ያው እዛ ወደ የሚገኘው ያው አባያ ሐይቅ የሚባለው አባያ ሐይቅ ነው። ይሄ ተራራው ይታያችኋል አይደል? ያው ይሄ ተራራና ያዛ ጋር ያለው እንትን ሐይቅ ያንኛው ጫሞና ይሄ በዚህ ጋር አባያ በማከል የሚገኘው የዝጌር ድልድይ የሚባለው ይሄ ነው ማለት ነው። ተመልከቱት። ለማታውቁ ሰዎች በስም ብቻ ለሚሆንባችሁ ዛሬን ያስጎበኛችኋለሁ ማለት ነው። ሁላችሁም ተከታተሉኝ። አውሬዋ ነው ያት ገባች። በእናትህ አላያቱም? እዚህ ገባች እኮ እንትን እቺ ምር ነው የምትባለው እናትህ ያራርለች ያችኛው። አያችሁት እንዴት እንደሚያምር? በስመ አብ ይለያል። የምር ይለያል እኮ ነው የምላችሁ። እኔ እኮ 40 ምንጭ ይለያል የምላችሁ ድሮም በምክንያት ነው ማለት ነው። አያችሁ እንዴት እንደሚያምር? በስመ አብ መደ የበረዶ ተራራ ነው ያማሩ። ተመልከት። በስመ አብ ባይሳ ምን ትላለህ በዚህ ጉዳይ ላይ? ምን እላለሁ ብለህ ነው? በእናትህ ዝም ብሎ መጎብኘት ነው እንጂ በጣም ነው ደስ የሚለው። ሚስተር ዘውዱ ዛሬ ምን እንደሚሉ ተናገሩ አንድ ነገር። ተናገር። ድሮ የአንደኛ ዓመት ተማሪ ነን። ፍሬሽማን ነን። ጂሰስ አራራ ሚዲያል ነን። አራ ተዋቅ የሰሙ ምን ይላሉ? ምረር ሚዲያል ማአታው ነው ተሰብስበ ቶ ለላመት አሻሽለን እንገባለን እንዳትፈሩ። ይሄው ፈታ ብለን ይሄው